ለክ ክፍል ድረስ ገብተክ አንሶላይ ማን ነው ብድርብሱን እየገፈፍክ እኮ ነው ያገኘው። ምን ታወጣለህ ከዛ ውስጥ? ሴት ልጅ እኮ ነው ምን ተጠብቀክ ነው? እንደዚህ አይነት ነው ባህሪሽ ነው? ሴት ልጅ ጥቃት ይደርስባት ሲል ምን ያፎርፋለሁኝ እና ተነጫናጭና አልቃሻ ስለሆንኩኝ ተታ ይሄን ቀስቅሻ ትራት እንድንሰራ ነበር። እንደዚህ ሐሳብ ይጥያት ጧሽ ምን ሆነሽ ነው? አልገሊ ተነስ በኩለሌት ምን ሰራለ ክፍሌ ፋይል ልትይዝብኝ ነው? አረ መደ እንዴ ምን አረጋሻለሁ? እኔ ቦቸራ እኮ ነኝ። እሺ ለምን ሰትቆልፍ ይተኛሽ? እኔ የፈለከው ነገር ካለ እኮ ቀን ላይ ነው በግልጽ መናገር ያለብክ። በፋይል ያዝሽ ነው። ሰላም ፋሚሊ እንዴት አላችሁ? እንደምን አላችሁ? እንዴት ቆይታችኋል? ቆይታ አሪፍ እንደነበረ አንጠራጠርም። ዛሬ ደግሞ በአዲስ ቪዲዮ እስኪ ከች እንበል ብዬ ያሰብኩት ምንድነው ያሰብኩት መሰላችሁ ጋይስ? መብራት ጠፍቶ ነበር እና ያው ከማሂ ጋር አብረን መኖር እንደጀመረው ሁላችሁም የምታውቁት ጋር ለታም ሁላችሁም ታውቃላችሁና ለቤት ላይ ደግሞ ደባሩ ናችሁ ስትኖሩ ያው እንግዲህ እሱ ይሰራል እሷ ተዘጋለች እሱ ይዘጋል ምናምን የተባባላችሁ ነው ትኖሩትና ምንድነው ማሂ ምግብ እንሰራለን ተብለን ራት ደንበላ ተነጋግረን መብራት ጠፍቶ አሁን ሰዓቱ ሬዲ ወደ 6 ሰዓት ሊሆን ራት አልበላሁም። እንቅልፍ ሊወስደኝ አልቻለም። መብራት ደግሞ የመጣው አሁን ነውና ማሂን ቀስቅሻት ራት እንድንሰራ ነበር። ግን ያን ሞመንት ደግሞ ወደ ዩቲዩብ ቪዲዮ መቀየር አሰብኩና ማሂን ቀስቅሻት ምግብ ስንሰራ አብረን እንቀርጻለን ብዬ ነው። መብራት የመጣው አሁን ነው ጋይስ። እኛ ሰፈር መብራት ሲመጣ እንዴት አባቱ እንደሚያምር ላሳያችሁ አይደለም ቤታችን ነው። ጋይስ አንዳንዴ ሲደብረኝ እዚህ ጋር እንደዚህ እንጣላ ያያችሁት ነው ጋይስ እንዴት እንደሚያምር ማሳያችሁ ወይናል ዩቲዩብ ጋይስ እኔም የመሰለ አየር እንግዲህ እቺ መስኮት ከፈት እያደረገ ነው ማለት ዛች ለምንከፍ ያርቃታ ይሄን ቤት የምትከራየው ወይ ለገዛው ሰውዬ ለዚህ ነው የሚዘጋው። ቻሌንጅ እንቀሳቀሳለን አራታችንን እንሰራለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ማይ ሰው እንዴት በሰው ቤት ሀሳቡን ጥሎ ይተኛል? እኔ እንኳን እዚህ አልጋ ላይ በራሴ አልጋ በራሴ ቤት እንደዚህ ሀሳብ ይጥያል ጧሽ በዛ ላይ በረሳው እቺላት እንግዲህ ከኔ ጋር ደባል ነው የምትኖረው። ብቻ ልጅማ በድሮ ህይወቷ ጋይስ ስፖርተኛ ነች እንዲና ነገር ብቻ እንቅስቃሴት ጋይስ ሰብስክራይብ ነው ማይ ልቀሰቅስሽ ነው እራት እንድንሰራ ምን እራት እንድንሰራ ግን ምንሽ ነው አንተ ምን እየሰራክ ነው? የምን እራት እንድንሰራ እራት በሸራይ ነው መብራት ሲመጣ ቀስቅሽሽ እና በኩል ለልጅ ነው እራት የምትሰራ አልገባኝም። ምን ሆነሽ ነው መብራት ሲመጣ ወቸራ ተነስከ አልጋይ ላይ የምርሽ ነው እንዴ? ምን ሆነሽ ነው እንዴ? ምን ሰራለ? ለቀሰቅስሽ ነው ደግሞ አለብሽ ነበር ላሉ ምን ሆነሽ ነው? ለምንድን ነው የምትቀሰቅሰኝ? ለምንድን ነው የምታለብሰኝ? አልገባኝም። ኧረ በመድኃኒዓለም በእናትሽ ዞር ብል አልጋይ ተነስ። ማርያም በይ አንተ ምን ነው የምታስመለኝ? በኩለሌት ምን ሰራለ ክፍሌ እንዴ? ማይ ቲቪ ላይ ይቀረጽም እኮ ምን አስበሽ ነው? ፋይል ልትይዝብኝ ነው? ኧረ ጭራሽ የቀረጽክ ነው የምትመጣው ክፍሌ? ኧረ በመድኃኒዓለም የምትናገሪው ነገር ካልጋይ ተነስ። ምን ሆነሽ ነው? ካልጋይ ተነስ በቃ። እንዴ አንተ በኩል ለሊት ለምን መጣክ? ሲጀምር ምን እንደሆነ ብለህ መጣው? አውቃለሁ እንዴ ምንድን ነው? ለምን ተመስቀው? ማይ ዩቲዩብ ቪዲዮ እየቀረጸኝ አይመለከተኝም እንዴ ስለሱ እንዴ? በሬ ዘግቼው ነው አለተኛው። ለምን ክፍሌ ገጠ? ኧረ ማርያም አልዘጋሽውም እንዴ? ታይቺ ምን ታደርገኝ ነው? እሺ ማርያም ምንም እንዴ ምን አደርግሻለሁ? እኔ ቦቸራ እኮ ነኝ። ቦቸራስ ብትሆን ታዲያ ሲጀምር ቀድመህ ለምን ትቀመጠው አልጋይ ላይ? ቆይ መጀመሪያ ማይ ኧረ በመድኃኒዓለም አልጋይ ላይ ትቀመጥ አልፈልግም እንዴ? አልፈልግም አልጋይ ላይ ትቀመጥ።
ምንድን ነው? ምን አስበሽ ነው? እኔ ምንም ላስብ። እኔ ወንድ ልጅ ነህ እንዴ? ብቻዬን ነኝ ያለሁት እዚህ ቤት። ምን ታዲያ ምን ያደርግ ወንድ ልጅ ሆነ ነገር አይመለከተኝም። አብረን አይደል እንዴ እየኖርን ያለነው? መቼ ሊኖር ነው? እና ስንተኛ ቀናችን ነው? ገና አይደል እንዴ? እንዴ ሲጀምር ክፍሌ ምን ልትሰራ ነው? ክፍል ተኝቼ ቢሆን ምን ልታደርግ ነው? ተኝቼስ ቢሆን እንቅልፍ ወስዶኝ ቢሆን ማይ ምን መሰለሽ፣ የመጀመሪያ ነገር እራት አልበላንም። መብራት ሲመጣ ተነስተን እራት እንደምንሰራ ተነጋግረን ነበር። ለዛ ነው ተኝቼ እንቅልፍ ሊወስደኝ አልቻለም። መብራት ሲመጣ እራት እንድንሰራ ልቀሰቅስሽ መጣሁ። በትክክል አለበሽም ነበር። ከዛ አለበስኩሽ። ሌላ ምንም ነገር የለም። ያለበስከኝ ነው ብርድ ልብሴን እየጎተትክ። ብርድ ልብስ መጎተትና ማልበስ አይለይም እንዴ? እንዴ ዋየምሽ ምን ነው? እኔ በዚህ ሰዓት ዩቲዩብ ልሰራ ነው ብትል ምንም አሳማኝ ምክንያት አይደለም ለኔ። እግዚአብሔርን አሳይሻለሁ እኮ ቪዲዮ እኮ ሊኖርክ እኮ ይችላል። ቼክ ልታደርገኝ ነው አይደለ? ተኝቼስ ቢሆን ኧረ ወይ በመድኃኒዓለም ምን ሆነሽ ነው እንዴ? እንዴ ቦሻራ ተነስ ጀምር። ካልገኝ ምን ትሰራለህ? ይሄን እኮ እዚህ እስከመጣኝ ድረስ ይሄ ክፍል ይሄ አልጋ የኔ ነው። እኔ ዩቲዩብ ቪዲዮ በኩል ለሊት ስንት ሰዓት ነው? እኔ እሺ ላስረዳሽ እየሞከርኩ ነው። በኩል ለሊት ዩቲዩብ ቪዲዮ ነው። ማይ ከዚህ በኋላ እንዴት ነው ተማምነን የምንኖረው? እኔ እግዚአብሔር ያያልሽ እኮ ነው እኮ መጠየቅ ያለብኝ እኮ እኔ ነኝ እንጂ እኮ አንተ አይደለህም እኮ። ምንም ነገር የለም። የመጣሁት እራት እንደሰራ ነው። ማወቅ የምችለው ማለት አውቄ ተኝቼ ቢሆን ኖሮ ነበር። እሺ ለምን ሳትቆልፊ ተኛሽ? ኦኬ ሳልቆልፍ ከተኛሁኝ አንተ ምንም ነገር ብታደርግ ልክ ነህ ማለት ነው? አይ እኔ ኧረ ነው ምን ለማድረግ አስበክ ነው? እኔ ሴት ልጅ እኮ ነኝ እንዴ? ምንድን ነው የምትንጎራደደው ክፍሌ ውስጥ? ማይ ሌላ ሰው ነው እሺ ቢሆንሽ ነው። አንተ ራስህ ሌላ ሰው ነው የሆንክብኝ እንዴ? እኮ አትቀመጥ አልጋዬ ላይ። ኧረ ማይ በእናትሽ ምን ሆነሽ ነው? ማይ ሶስት ወር ሙሉ እኮ በቃ አብረን ቆየን እኮ በደንብ ተዋወቅን። ሶስት ወር ሙሉ እኔ ስጀምር ወንድ ቤት አድሬ እንደማለት ታውቃለህ። እዚህ ስታቲ ወንድ ቤት አድሬ እንደማለት ታውቃለህ። ስለዚህ ሪስፔክት አድርገህ በስነ ስርዓት እቺ ልጅ ምን ልትፈራ ትችላለች የሚለው ነገር አስበህ ማይ ከጎንሽ ተነሽ ነው ያገኘሽ። አላውቅም ምን እያደረክልህ ነበር። ኧረ እኔ ማርያምን እያለበስኩሽ ነው። እኔ የተሰማኝ ከጀርባዬ ላይ ብርድ ልብስ ሲጎተት ነው። እሺ ራሱን አልሰራም። ምን ራሱ የምታወራው? እኔ ነገ በጠዋት ወደ ቤት እሄዳለሁ። ሲጀምረው ራይት ጠርቼ እሄዳለሁ። ምን ሆነሽ ነው? እሺ ለምንድን ነው ራይት የምታደርጊው? ኧረ ማይ ማርያምን እያልኩሽ እኔ ኧረ ምንም ነገር ቁልፍ አለክ? ተቀያሪ ቁልፍ አለክ? እኔ እሺ ማይ እሺ እኔ ራሱን ይቀር ምናምን መሄድ ከፈለግሽ ወደዛ አትጠጋገኝ በእናትህ። ላስረዳሽ ነው ማይ። እኔ ካሜራ ድምፅህ ነው ካሜራ እኔ አላውቅም ምን አላውቅም። እሺ ማይ ከዚህ በኋላ ይኸውልሽ ይሄ ነገር እንደ ቀልድ ርቀትን ጠብቀህ ከሆነ ብቻ እጅህን አንሳ ቢያንስ። እኔ ማይ ይኸውልሽ ከዚህ በኋላ እንዴት ነው ተማምነን እንትን የምንለው እኮ። ለዛ እኮ ነው ነገ ወደ ቤት እሄዳለሁ። ምን አይነት ነገር ነው እንዴ? አንተ ሌላ ምን ፈልገህ ነው ከኔ? ኧረ ማይ ምንም አልፈለኩም። በእግዚአብሔር ከኔ የፈለከው ነገር ካለ እኮ ቀን ላይ ነው በግልጽ መናገር ያለብህ። እንዴት ምንድን ነው ቀን በዚህ በ21ኛው ክፍለ ዘመን አንተ ሴት ልጅ ጋር ገብተህ ብርድ ልብስ ገፈት ምናምን ምንም የሚፈጠር ነገር አይኖርም። ገባክ? እኔ ራሴ መከላከል የምችል ሰው ነኝ። እንደዛ ብለህ ካስበህ ከሆነ ተሳስተሃል። ገብቶሃል? እንደዛ ብለህ እያሰብክ ከሆነ ተሳስተሃል። እንደው ካሜራ ደግሜ በጣም ብዙ ፋይል ያያሽ። እኔ እኮ ተጠንቅቄ ቃሉን ጠራኸው ተጠንቅቄ ልክ ነው ቢገባክ። እሺ በጣም ብዙ ፋይል የተያዘባቸው ሴቶች አሉ። እኔ ግን ራሴን መከላከል የምችል ሴት ነኝ። በዚህ ሰዓት በእንደዚህ አይነት ነገር የሚቀልድ አይደለም። ማይ ሲገባኝ በደንብ የተዋወቅን መስሎኝ ነበረ። ኧረ እባክህ በደንብ መተዋወቅ። ሌሊት አላውቅህም። እኔ ሌሊት በኩል ሌሊት ምን ትሰራለህ? ቀን ነው የማውቅህ። ማይ ምን ልትሰራ ያለ ስሜት ነው የሰጠሽኝ ነው የማይሆን ግምትሽን ታይ። እሺ ውጣልኝ። እንዴ ምን ትሰራለህ ከዚህ? ማለት አነጋገርሽም ልክ አይደለም። ሁለተኛ ነገር ቆይ መጀመሪያ ላስረዳሽ። ኦኬ በኩል ሌሊት ነው የምታስረዳኝ? እንደዚህ አይነት ሳቤ እንዲኖርሽ አልፈልግም። ሲጀመር ስለዚህ እንግዲህ መጀመሪያ ሲጀመር እኔ ዛሬ እዚህ እንድታደር አልፈልግም። እኔ እሄዳለሁ፣ ችግር የለውም። የት ነው የምትሄደው? እኔ ያያገኝ ጀምር እንተኛለሁ። እሺ የምትሄድ ከሆነ ሂድ በቃ። እኔ ሲጀምር ቁልፍ ብዬ ነው ካይኖር ካላውቅም በቃ እዚህ እፈራለሁ። አሁን አምኜ ከእንቅልፍም አይወስደኝም። ከእንቅልፍ ሸለብ አልኩኝ ነበር ቀስቅሰኝ። እንዴ አንተ እንደዚህ አይነት ሰው ቦቻራ ማይ አንዴ ላስረዳሽ። ህፃን ልጅ እኮ አይደለሁም እኮ ራሴ መከላከል የምችል ሴት ነኝ። ኧረ ማይ ያረብ እግዚአብሔር አረበና እንድታዘብሽ አታርጊ። ጭራሽ አንተ ላይ የምትታዘበኝ? እሺ ማይ እናውራ። አንዴ መጀመሪያ ላስረዳሽ። ጭራሽ አንተ ላይ የምትታዘበኝ? ማነው ቦቻራ?
ስሜን ጠፋብሽ? ኧረ ምን ስልክ ብቻ ነው እንዳለ ሌላ ሰው ነው የሆንክብኝ። ማይ እኔ እንደዚህ አይነት ሰው እንዳልኩ በደምብ ሲጀምር ልክ አይደለም። ሲጀምር ሁኔታክ የሆነ ታስፈራለህ። ማይ እሺ አንዴ ስሜኝ እንዴት መሰለሽ? የመጀመሪያ ደረጃ ዩቲዩብ ቪዲዮ ነበር ያሰብኩት። መብራት ሲመጣ እራት እንሰራለን ስለተባባልን እና ስላልበላን ይህን ሞመንት ማለት ነው ቪዲዮ ወደ ዩቲዩብ ቪዲዮ መቀየር ስለፈለግኩ ነበር የመጣሁት። ሁለተኛ ነገር ደግሞ አልቆለፍሽውም፣ ከፍቼ ገባው። ስገባ ደግሞ አለባበስ ልክ አልነበረም። ይህም ክፍት ነበር እንዳይበርድሽ ብዬ ላለብስሽ ነበር እንጂ ሌላ ነገር አስቤ አይደለም። እንደዚህ ደግሞ የሚያገማምተን ከሆነ ኢትሶኬ ነው ማለት እኔ መክሰስ እችላለሁ። እሺ በዚህ ሰዓት መክሰስ እችላለሁ። ምንድነው ምን ብለሽ ልትከሽ? ምን አደረኩኝና እኮ ምንም ስላላደረከኝ ኦኬ እስከታደርግ ድረስ እኮ መጠበቅ የለብኝም። አንዴ ከሆነ እኮ ሆነ ነው ከሆነ ነገር ምንድነው የሚሆነው? ማለት ወንድ ልጅ ነህ። ክፍሌ ድረስ ገብተህ አንሶላዬን ማነው ብርድ ልብሱን እየገፈፍክ እኮ ነው ያገኘሁት እንዴ። ቀኑን እኮ ጠራሁ እኮ። አዎ ልትደፍረኝ ነበር ማለት ነው። ሲጀምር እኔ ምን አይነት ሰው ነኝ? እንዴት ወንድ ልጅ እንዴት የዛሬ 3 ወር በስነ ስርዓት የተዋወቁት ነው እንጂ ልጅ አለኝ ምንድን ነው? ምን ልታወጣ ነው ከዛ ውስጥ? በሩን ራሱ ይቆልፈዋል መጥቼ ቀያሪ ቁልፍ የለም። እሺ ራስ ተፈትሽልኝ። እኔ አልነካም። አንድ ቁልፍ ነው ያለው ማለት ታውቂያለሽ እኮ እሱ አላውቅም። በዚህ ሰዓት እኔ ማቀፍ ቦቸራ አይደለም ቀን አይደለም። አንዴ ልብስ ቀይሬ ልውጣ ማለት ልብስ ስትቀይር አልገባኝም። እኔ አልፈራም እንዴ? ቁልፍ ግን መቀየር ትችላለህ። በውጭ ቁልፍ የሆነ ነገር እንትን ሲልብክ የለህም ሌላ እርግጠኛ ነህ? ኧረ ማይ ያረቴ በእናትሽ ነገር ነው አስተዛዘብን እንደ መታዘብ ያለብኝ እኮ ነው ማለት አይደለም። እሺ ምን ያደርገኛል ብለሽ ነው? ቀድም እኮ ጠራሁ ሲጀምር እኔ ሲጀምር ምን አይነት ዘነዝ ለምን ቁጭ ትላለህ? እያሰብክበት ነው? ኦኬ ሌላ ቀን ያቀርክልኝ ነው? ኧረ ማይ እሺ ውጣ እንዴ ላይ ልጥራና ቢያንስ ውጣልሻል። የምን ላይ እንደምትጠራው በግር ኪሎ እንደልጃለ እኔ ወዴት የሆነ ነገር እንኳን ምንድን ነው? ቆይ ምን አሰባችሁ ነው? ማይ ምን እናስባለን? አንተ ነገር ቆይ ጎረቤት መርብሽ ነው በኩል ለሊት 6 ሰዓት ማለት ነው። እንግዲህ መጀመሪያ ስሚ እኔ ካስለበሽ አገረኝ ኪዲዬ እንደዛ ስለ አይደለም ጎረቤት እንዳለ ማወቄ አሪፍ ነገር ነው። ለምን ብጮ እንደሚደርሱ በዚሁ ይያስ ለነገሩ ይዘንብሮ ምንድን ነው ከሽልቾሽ በቃ አላወቅ ለምን ማልጮህ ይሄንን ግን ማወቅ አለብህ። እኔ ነገር ቢፈጠር እንደማለቅም ወቅ ገባክ? እንደ የዋዛ ሰው እንዳልመስል ከሰሰክ ስጫወት ሻው ዲቪ ነገር ቢፈጠር እዛ ጋር ማን እንደዚህ ነው ባህሪ ያልሽ ማለት ነው። ሴት ልጅ እኮ ነው ምን ተጠቅቀክ ነው እንደዚህ አይነት ነው ባህሪሽ ነው። ሴት ልጅ ጥቃት ይደርስባት ሲል ምን መራገጥ ነበር? አራንስ መዋጨት ነበር። የመኪና ምረት እንዴ ለማሮሽ ተቀምሽ ሁለተኛ ነገር ደግሞ ምንም ማስብ ያለበት ዩቲዩብ ቪዲዮ እሺ ወደ እኔ እየቀረጽ ምንም እሺ ውጡ አላችሁ ውጡ አልፈልግም። እኔ ብቻ ይመጣል ናማከ ታርግና እንጂ እሺ ፈገግ ካላል ምንስ ቆንጆ ብቶ ፈገግ ካላል በጠረጴዛ ዙሪያ ተቆልፎ አልተነጋገርንም። አይ ቆየን በግል ህይወታችን ተጠምደን ፍራንክ ድረስ እና ደግሞ ቂም በቀል አለብኝ። ቆየ አይታፈት ምትቆም ከሆነ ምትቆም ከሆነ በቴስታ አይሽ እንደዚህ ነው የሚያምነው። እሺ ደነስ የምር ነው መሰለኝ ጌታ ልንገርህ እና ምን ይሆናል ነበር? አይ ቂም በቀል አለብኝና ፍራንክ በዚህ ከዛ ማይ አንድ ቤት ውስጥ ነው የምኖረው። ከዚህ በላይ ሊደርስብሽ የሚችለው ነገር እያሰብሽ አትራመጂ ማለት ነው። በእኔ መልህን በቀልን መመለስ አይመስልሽም?
አይመስልም። ለምን እኔ አኮርፋለሁኝ እና ተነጫናጭና አልቃሻ ስለሆንኩኝ ወይ ስማኝ፣ አንድ ጊዜ ላስረዳከኝ። ስታወራ ሰማሁ ድምፅህን። ምን ስል የሆነ ዩቲዩብ ሰላም ማይተፋት ይመስል ስትል የገዛ ፊልም የጉድ ቪዛ ማወቅና ማለት ነው። ቀስ ዩቲዩብ ስታድርጊው ሂጂ እንደማለት እሺ በምን መጣልሽ? አይሆንማ እንደማልጠረጠርኩሽ እውነቴ ከገባሽ እኮ በቃ ምናምን እየተኛ ሌላ ሴራ ሚስት ይረብኝ ስለፊት ጮም ጎረቤት እንደሚመስል ማወቅ አለበት አልሽ ግን አይ ምን ተሰማችሁ? ቀይ ነበር ፊቱ ጥቁር ሆነ። አንተ ግን የምር እንደዛ ተሰምቶ ቢሆን ቀስ ብለህ ነው እንጂ ማስረዳት ያለብህ። የምር እኮ አስፈራኝ። እስኪ ዘን እግዚአብሔር አይ በሌላ ነገር ሳይሆን እንዲህ ኮስተር በዚህ ያን እንደዚህ ግዳፍ ከሉት አንተ እንዲያለው መድገም አልችልም። ከስፋት የለም እኔ በነገራችን ላይ ያለብኝ ችግር ምንድን ነው? ነገሮችን የማስረዳት ችግር። የተበደልክ አትውስጥ። ነገሮችን ማስረዳት አልችልም፣ ግን እሷ ሁኔታ ልክ ነበር። ወይ ኩሽና ገብተን ቦጂ እስቲ ምን አባለ ምንድን ነው ወይ ሄድና እዛ ታወራ ገና አንቺ ለምን ሳትቆልፍተኛሽ? ሳልቆልፍተኛች አይደለም። ቀስ ድምፅ ነው ከተቀስ ከፍት ታረኩትና ልጅ እንደማይሆን የሚገኝ። እሺ ምግብ ሰራና አልተባባል እኮ ለቦኛል እኮ እኮ ነው እንደው እሺ ስራ አለኝ በቃ አይደቦኛል ስራ አለኝ ማይን ላሰኝ እሺ ዶታናስ አሁን መጠርጠር ጀመርኩ። አይ አሁን በስመ ተፈያዝከም ብቻ ጋይስ ተገኝቻለሁ። አይ ቦቸራ እሱን ብሎ ራት ሰል ድንቂ ሲያደርጉ ሰምተሻል። ወጎቱን ይዘሽዋል አይደል? አሁን ቤት እናጥራ ከዛ በኋላ አንቺ አመበት እንዴ ወይ አይዞሽ መድኃኒቱ ማጽዳት ነው ውጋቱ ጋር ብርክ አለኝ ውጋቱ ነው ወይ ትንሽ አረፍ ነው ምንጭ እንድታጠቅ ይልቀውና ወይ ለተኛባይ አንቺ ግቢ ተኝ በቃ አንተ ቦቸራ ተዋናይ አንድ ላይ መሻወር ይችላል። ሂድ ስራ ምግብና ስንበላ እናሳያችኋለን። ኧረ በእናትህ እኮ ለዛ አይቀረጽም እንዴ? አይ ይቀረጻል እንጂ። ኧረ እባክሽ ጣፍጦሻል ስታጣጥበሽ ትበይማ። ካልቀረጹሽ ምን ጥቅም አለ? እሺ ምግብ ሰራ ፓስታ ነው እኮ ፓስታ አልወድም። ምን አይነት ፓስታ ነው ላሳይሽ? ካትዳ እሺ እንዴት ስናደርግ እዚህ ጋር ወርድ ስለሺ ኤዲቲንግ ና ቆይ አንዴ አይ እንግዲህ ጋይስ ከሼፍ ቦቸራ የመሰለ ምግብ ምንም የመሰለ ምግብ እንግዲህ በእንትን ነገር አቅርቤ ለእመቤቱ ማህደር አቅርቧል። እባክሽ ሼፍ ለምን ለደባል ያቀርብ ያለው እንግዲህ እመቤቱ ነኝ አንዴ ምን አለ ብቻ አመት አውራለሁ። እንግዲህ እነዚህን ይህን የመሰለ ምግብ ለማቅረብ በጣም ብዙ ነገሮችን ተጠቅሜያለሁ። ከነዛ ውስጥ አንዱ ቁንዶ በርበሬ፣ የጅብ ጥላ፣ የባህር ዛፍ ቅጠል እንዲሁም ስራ እና የጽድ ወገብ ቦቸራ ኧረ ዝም ብለህ በእናትህ እንብላው እንዴ! በባዶ ለሚሄድ ተበልቶም አይቻልም። ግን ያው አመሰግናለሁ። ከቀመስን በኋላ እንጂ ማጎሰች ማለት እንዴ ምን የሚገርም ነገር እኮ ነው። ታምር እኮ ፕራንክ አይደል ያደረግሽ እንዴ? በእውነት ልንከባከብሽ እንጂ ከዚህ ባሰ ነገር ስለሚደርስብሽ ዛሬ አንቺ እንዴት ነው
ለምን ከዚህ በኋላ አንቺ ሰራሽ ትባቢ የመጨረሻው እራት ነው። ምንድን ነው አረባሽ አታስመስል። ትክክለኛው ነገር አውጪ አይታፉ ማርያም ነው እንጂ ያለ ቻይና አታስመስል ማለት ነው። የምር አይጣፍጥም ነው በዱላ ነው የሰበርኩት። ፓስታ ጠንካራ ነው። የጄኔሬቲክ ወንድ ጥሩ ተጠቅሜ እንደራስ ግትር ተጠቅሜ ነው የሰበርኩት እና ወይኔ ጉዴ ፈላ። በቃ ሰፈር ላይ በቃ ባሽሙር ነው አይደል ያደግሽው? ያደግኩት ነው ወይስ የኖርኩት? የኖርሽው? ሞቼ በትላልቁ አተውር ሲመናት ከኔ ማውራት እያወራሁ ነው። አረ በመድኃኒዓለም አልኖር ወሬ እኮ ነው የምትመስለው። ጋይስ ከካሜራዎች ስትመጣ አናስመስል እንጂ ማን ልትፈነክችበት ነው ያልኩሽ? ስንት ቀን ነው ቆይ በልተሻል? እባክሽ ወጥተሽ እኔን አብርሶኝ አፌን ለጉሞ ይሰድበኛል። ወዲህ የመጣልኝ ሀሳብ ሳላወራ ስቀር ከቆየ በኋላ ደግሞ ስናገር ደግሞ የተናጋሪ ይመስላል። ለቦርሳ ነው ወይ እኔም ላጉርስክኝ በቦርሳ ነው ግቤ እኔም ላጉርስክኝ ቦዲ በሪና ምንድን ነው? ኧረ ማርያምን ኧረ ማርያምን እንደ እኔ አስመልሼዋለሁ። እኔ ማለት ለእኔ አፍ እኮ ለአንተ አፍ እኮ ይኸኛው እኮ ነው ማለት እኮ ነው። ምነው ተይ እንጂ ከፍታ አፍማ በቃ ምግብ ቀርቦ ነውር ነው። ሰደበችኝ በጃ እራስሽ በይ እየሰደቡም እየወደዱም አይሆንም። አይ አጉርሽኝ እሱም ምግብ ነው። በይ አጉርሽኝ ብቻ የሆነ በቃ ጀግና ገበሬ ትመስላለች እንጂ ዘመንሽ የሳቅ ይሁን። አሜን። ምንም አይደል። ጨረስ እንዴ? በእንተ ለምን ምርቃት የገባኸው? ዝማኝ ጎመን እንዴ? እኔ እኮ ልልክ ነበር። እኔ በውስጤ ስለቀደምኩ አንተ አምጣ። ሻባታ ችግር የለውም ያመጣልህ። እሺ አንቺ ምን ምትመጣሽ እንዴ? ይላል አረ ችግር ማለት ነው። ይሄ በቃ ሻይ ላይ ብዙ ጊዜ ራስ ባስ ዛሬ እንግዲህ ያው ትንሽ ደክሞኝ ነበረ። የቤት ውስጥ ስራዎችን ስሰራ ነበር ያመሸሁት። በጣም ብዙ ወገቤ ቁርጥ ብሏል። ቤት ወረወር ሳጸዳ ምንጣፍ ሳጥን የማንም ቤት የማንም ቤት ምንድን ነው? ተመላላሽ ሰራተኝነት ተቀጥረሽ ነው እንዴ? ቤቱ ማላጸዳው እሺ። የማንም ቤት የራሴ የማይች ቅድም እኔ ምን አውቃለሁ ታዲያ? እና ታዲያ አረ ቪዲዮ ቀርጻልኝ እንዲሆን እሺ። ያቺ ነው ረቀው አይጠጣው እንጂ እንዳለ ክፍባት ምን አይነት እንጂ አትግደረደርም እንዴ? ወይኔ እኔ እንደዚህ አልኖርም እዚህ ቤት በቃ እዛ አልባክ ራስህ ቁጣ ስትፈልግ እዛ የራሴ ብርጭቆ የራሴ ውሃ አይደል ሰው ለወጣ ስልቁል አሁን እኮ እንዴት እንደማደረስ ስጋት እኮ አደረብኝ። ጎመን አላማሪ ያሰብሽውን አስበሽ መሰንደሽ በይ ምን አለ በይ አይ በይ ጎመን አትክልት ስራ ውጪ ጋይስ። ከዚህ ካሜራ ጀርባ የተፈነከተ የተጎዳ ሰው ካለ በቀጣይ ቪዲዮ የምናሳያችሁ ይሆናል። እስካሁን ድረስ ስላያችሁ ስለተከታተላችሁ አብራችሁ ደግሞ ፕራንክ ስለተደረጋችሁ አትክልት ስንሰራ ደግሞ እናሳያችኋለን። በቀጣይ እንደዚህ በል
ሰብስክራይብ ማድረጋችሁ እንዳይረሳ ጋይስ። ብዙዎቻችሁ ቪው እንደምታዩ እናውቃለን፣ ግን ሰብስክራይብ እየተደረገ ስላልሆነ ሰብስክራይብ አድርጉት፣ አያስከፍልበትም። በጣም እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮ እስከምንገናኝ ያሰላም። እኔ አኩርፊ ቻው። እኔ አኩርፊ ቻው። ቪዲዮ ይዘጋ ብቻ አኩርፊ። እሺ አትለኝም ሄድም እያሰብ ከሄደ ነው ፖስት ቻው አትለኝም። ማነው ይቅርታ ነው አትልም እንደዛ እሺ ጥሩ እንዴ ቻው። ወዳችኋለሁ። እኔ አትክልት ሰርቼ እበላለሁ። ወቸራ አይበላም። ተኛሽ እሱስ ይነዛ ሰብስክራይብ አድርጉ ጋይስ። ወይ ነው ቢያንስ አትችይኝ ትሰራለህ? አዎ ትሰራለህ። እዚህ ስራ በቃ እኔ እስከዛ እየበላ ጠብቀሃል። ለምኑኛል ከት ለማድረግ እንወዳችኋለን። ቻው